አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታታይ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? አልሐምዱሊላህ። ሩታ እንግዲህ ዛሬ ወልዳለች አይደል? አላህ እንኳን በሰላም ገላገላት። እውነት ትናንትና ነው ፌስቡክ ላይ ያየኋት፣ በዛ ፖስት አድርገዋት ማለት ነው። አብርሽ ቪዲዮዋቸውን እያየሁ ነበርና እውነት በጣም ተሳዝናለች። እናት እኮ ወላሂ ያ አላህ የእናት ሀቅ እንደው ቢበቃ ያቺ በቃ የአንድ ቀኗ መጥ በጣም ይጨንቃል ወላሂ። ግን ያው ደግሞ ሁሉም ይረሳል ሲወለድ ልጄሳ ብላ እናት ዘወር ስትል አጅብ ነው የእናት ነገር ማለት ነው። እና አላህ እንኳን ፈጣሪ በሰላም ገላገለሽ፣ አላህ በሰላም ፈረጀሽ ነው የምንለው። መብሩክ 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 ብለናል ለወዳጆቿ፣ ለአድናቂዎቿ፣ ለቤተሰቦቿ እንዲሁም አብርሽ የልጅ አባት ሆነ። እንግዲህ ያው የልጅ አባት ሲሆን ክብር አለው። በነገራችን ላይ ልጅ በልጅነት አብረው ያርጋሉ ማለት ነው። ወላሂ አብረው እህትም ወንድምም ሆነው አብረው ነው የሚያርጉት እና ልጅ በልጅነት በጣም ደስ ይላል። እውነት ለመናገር እኔ ድራማ ይመስለኝ ነበረ ማለት ነው። አሁን እንደዚህ ነው፣ በቃ እንደዚህ ነው ማለት ነው። ወላሂ አንዳንድ ሰዎች እንደዛ እየተዋደዱ ድራማ እየሰሩ ነው። እንደዚህ እንትን ብለው ነው ለድራማ ነው እንጂ ምናምን አብረው አይዋደዱም ምናምን ቢዝነስ ነው እንጂ ሌላ ነገር የላቸው ምናምን ሲሉ፣ እኔ ደግሞ እንደዛ ሲቀራረቡ በጣም እንዴት ነው ብዙም የሚያደንቋቸው ሰዎች አሉ፣ ብዙም እንደሚጠሏቸው ብዙም የሚወዷቸው አሉ ማለት ነው። አብርሽ እና ሩታ እና እንደዛ እየተዋደዱ እንደዛ ያው በካሜራ የታየ ሁሉ እንደዛ እንደ ካሜራ ይቀጥላል ፍቅራቸውን እንደዛ ይገልጻሉ ማለት አይደለም። ሰው ሁሉ የማይጋጭል ቤታቸው ከካሜራ ጀርባ የሚጨቃጨቁ አሉ። ብዙ ነገር አለ። ግን ካሜራ ፊት ለፊት ሁላቸውም ዘና ፈታ ብለው ፍቅር እየሰጡ ቪዲዮ ይሰራሉ ማለት ነው። እና ይለያያሉ ምናምን ስል በጣም ሲሉኝ በጣም እየከፋኝ ነበር። እኔ እውነት ለመናገር ለምን ለህዝቡም ለተመልካችም በቃ እውነታማ አሁን የና አብርሽና የሩታ በቃ ተዋደው እውነታማ ፍቅር እንደዚህ ለፍሬ ሲበቁ እውነት ያስደስታል ወላሂ። እንደ ሰው ማለት ነው እንደዛ እየተዋደዱ ቢለያዩ ለእንትን ለገንዘብ ለቢዝነስ ቢሆን እንዴት እንደሚከፋ ታውቃላችሁ? በጣም እንጃ ልብ ይሰብራል። ለሰው ለተመልካቹ ማለት ነው። ለተመልካቹ ሌላውን ሰዎች እንዳናምን በቃ ሌላውን ሰዎች በቃ ለገንዘብ ብለው ብዙ ልጆች አዎ ለገንዘብ ብለው የሚመጡ አሉ። ተጣላን ተፋታን፣ ያው ቢዝነስ ነው። ገባችሁ አይደለም? አንድ ሰው መቼም ሳይለፋ ብር አያገኝም። በፀሐይም በዝናብም ብቻን አዱንያ ለመኖር ማለት ነው። እና አልፍ መብሩክ እንደዛ ሲሉኝ ውሸት እየመሰለኝ እኔም ለምን አልነበር እውነት በሆነላቸው እና በተጋቡ ለምን ተፍቅራቸው በቃ ተፍቅራቸው እንትን ሲላቀሱ ሩታ ስታለቅስ ሩታ አልቃሻ ነች እና ብዙ ነገር አለ። ያ ሁሉ አልፎ ዛሬ ለፍሬ አብቅቷቸዋል ፈጣሪ። እናትን አባትን ቤተሰቦቻቸውን አልፍ መብሩክ ብለናል። መብሩክ መብሩክ ብለናችኋል። ልጃችሁ ደግሞ በሰላም አላህ ያሳድግላቸው፣ ሴትም ትሁን ወንድ። እንግዲህ እኔ ምጡ ላይ ነው ያየኋት፣ እዛ ስትንቆራጠጥ እንዴት እንደሚያስፈራ እኮ እውነት ለመናገር ያ አላህ የምጥን እንትን የቀመሰ ያውቀዋል፣ ወላሂ የቀመሰ ያውቀዋል። እና ደግሞ ከአመልያ ኦፕሬሽን ተማድረግና አመጦ ተመውለድ ይለያያል። ገባችሁ አይደለም? ግን አመልያውን በጣም ከባድ ነው፣ ያማል ወላሂ እስከሚመጣ ድረስ ያለው ጭንቅና መከራ እና ብቻ ለእናቶች ክብር ይገባቸው ወላሂ። 9 ወር እንደዚህ ኩና ተሸክማ 9 ወር ተሸክማ፣ በዛ ላይ አንዳንድ ወንዶች ናቸው እንጂ ሚስቶቻቸውን የሚንከባከቡት፣ አንዳንዶቹ ዝም ብለው ነው ወላሂ። እና አንዳንዶቹ እስከ አታ እንደው የቤቱን ስራ ቀለል አድርገው ራስሽ አታ ቁርስ፣ ምሳ፣ እራት ሰርተው የሚያቀርቡላቸው አሉ። ራስሽ እንደዚህ ኩኝ ከባድ ነገር አታንሺ፣ እየተንቀሳቀሽ ስፖርት ስሪ፣ በቃ አብረው ትሪት የሚያደርጓቸው አሉ። አንዳንዶቹ ደግሞ ባክሽ የራስሽ ጉዳይ ምንድነው ሴት አይደለሽ እንደሚሉ አሉ ማለት ነው።
እና ሴትማ ሴት ነች። ግን ከባዱ ነገር ወላሂ እንቅልፍ እኳ ለመተኛት ታንዲ ጎን አንዲ ጎን ለመገላበጥ 9 ወር ሙሉ ማለት ነው። ታንዲ ጎን ወደ አንዲ ጎን ለመገላበጥ ያለው መከራ እየቀመሰ ያውቀዋል ማለት ነው። እየቀመሰ ያውቀዋል። እንደዚህ ግልብጥ ብላችሁ እንዳትገላበጡ ለልጃችሁ ታስባላችሁ። ዶክተር የሚያስጠነቅቃችሁ አለ። ቀስ በሉ፣ አንገቱ ላይ ትብት ሊጠማጠም ይችላል። ስለዚህ ስትነሱ ቁጭ ብላችሁ የስር እንቅልፍ ላይ ብኮኑ እንደዚህ ግልብጥ አትሉም። ተጎን ተጎናችሁ ቁጭ ብላችሁ ቀስ ብላችሁ እንደገና ደግሞ ወደ አንድ ጎን እንደዚህ ብላችሁ ትገለበጣላችሁ። እንጂ እንደ አማኑ ቀን አሁን ስንተኛ በአንዱ ቀን ታልተመችን በአንዱ ቀን ክርብት እንላለን አይደለም፣ እንገለበጣል። እንደዛ አይደለም። እናት ተነስታን ቁጭ ብለን ከዛ እንደገና ቀስ ብለን ደግሞ በዚህኛው ጎናችን ለመተኛት ማለት ነው። አስቡት፣ 1 ቀን 2 ቀን ሳምንት አይደለም 9 ወር ሙሉ እና በተለይ ደግሞ ልወልዱ አካባቢ ያለው ጭንቀትና ኧረ ቢስሚላ ብቻ አልሐምዱሊላህ። እናት ያላችሁ እናታችሁን ተንከባከቡ፣ እናታችሁን ካድሙ፣ እናታችሁን ጠይቁ። የእናትን ልክ የሚያውቀው አርግዞ ያየ ነው ማለት ነው። ያረገዘ የወለደ የእናትን ልክ እናቴ አፉ በይኝ፣ እናቴ ይቅር በይኝ በምጡም ለታ ማለት ነው። በእርግዝናው እናቴ ለካ ይሁን ሁሉ እንደዚህ። በተለይ የኛ ሀገር የክፍለ ሀገር እናቶች፣ በየክፍለ ሀገሩ ያሉ እናቶች በጣም ያሳዝኑኛል ወላሂ። የኛ ሀበሻ ሴቶች ልጆቻቸውን በሽኮኮ ብለው በጀርባቸው ሌላ ነገር ተሸክመው ብዙ ነገር ያሳልፋሉ፣ ውጣ ውረድ ማለት ነው። ደግሞ በሆዳቸው ገና ነፍሰ ጡር እኮ ሆኖ ብዙ ሸክም የሚሸከሙ እናቶች አሉ። ያ ግን ፈጣሪ እየረዳቸውና ፈጣሪ ቅዋውን አቅሙን እየሰጣቸው ነው። እና ቤተሰቦቼ፣ የሩታ ቤተሰቦች አልፍ መብሩክ ብያለሁኝ። እንኳንም በሰላም ወለድሽ ሩታ ማለት ነው። እውነት እኔ ለመናገር እንደ ውሸት እየመሰለኝ ነበር። አታርግዛ ስትመጣ እንትን ያለ አይደል የውሸት ፕላስቲክ አለ አሁን ጊዜ የመጣው ነገር ሱብሃንአላህ። ሆዳቸው ላይ እርጉዝ እንዲመስሉ እንደምታወት ማለት ነው። ሆዳቸው ላይ ያስሩና ነፍሰ ጡር ይመስላሉ። ግን ሩታ እውነተኛ ናት። እንደውም ባለፈው ፎቶ ተነስታ ፌስቡክ ላይ ለቃ ነበረ። እንደዛ ሆዳን ለምንድን ነው ሆዳቸውን የሚያሳዩት ግን? በነገራችን ላይ ማለት እንደው በዚሁ ልጥቀሰው፣ ፎቶ ሲነሱ ነፍሰ ጡር የሆነ ሴትዮ እንግዲህ ፎቶ ለመነሳት ሆድ ለምን ይገለጣል? ለምን? እሺ ቤት ውስጥ ለማስታወሻ ያስቀምጡት። ግን እንደዛ የሚቦስቱ ፎቶቸውን ራቁታቸውን ማለት ነው። ለምንድን ነው ሆዳቸውን እንደዚህ አንገፍጥጠው? ማየት ካለብሽ ለራስሽ ነው። ለሰው ደግሞ የሚያምረው ቀሚስሽን ለብሰሽ እንደዚህ ደርባባ ቆንጆ ቀሚስ እንደ ሰፊ ቀሚስ ለብሰሽ እንደዛ የሴትነት እርግዝና ያምርበታል። ግን ሆድሽን እንደዛ መሆን ወላ አንዳንድ አርቲስቶችማ እንደዛ ያደርጋሉ። ብዙ እያየሁ ነው ማለት ነው። መሆን የለበትም። ለራሳችሁ ፎቶ አንስታችሁ አስቀምጡ። ማስታወሻ ነው፣ ይጠቅማቸዋል። ማስታወሻ ነው በቃ። የልጃችሁ የመጀመሪያ ሲሆን ደግሞ ለእናንተ ማስታወሻ ነው ብዙ ነገር ማለት ነው። አለበለዚያ ከዛ የተረፈ ምን ያደርግላችኋል? ለሰው አይፈቀድም። በክርስትናም አይፈቀድም፣ በእስልምናም አይታሰብም። በክርስትናም አይፈቀድም። እንደዛ ራቁታችሁን ተነስታችሁ ፎቶ በስቱ ምናምን። ልቅስ ፈጣሪያችሁን ማመስገን፣ ተመስገን የሰጠህ ጌታ ብላችሁ ነጠላችሁን የሀገር ልብሳችሁን ሰፊ ልብስ ለብሳችሁ ከዛ ደግሞ ነጠላችሁን ላያችሁ ጸጉራችሁ ላይ ጣል አድርጋችሁ እንደዛ ፎቶ ብትነሱ ምንም የሚያስነውር የለውም ማለት ነው። ይሄ የኔ አስተሳሰብ ነው። ሁሉም የራሱ የሚያስብበት አይምሮ አለው፣ የሚያገናዝብበት። መቼም እኔ ያው እንደ አስተያየት ነው የሰጠኋችሁ ማለት ነው። እና ቤተሰቦቼ የሩታ የመዳም ቅመሞች እንግዲህ ለሩታ ዳይበሩን ወተቱን ምናምን ለገስ አድርጎ የምትወዷት ማለት ነው። የምትወዷት ወዳጃቸው እንግዲህ ለልጁ መጫወቻ ምን ያስፈልገዋል? ሁሉ ነገር አስቤዛ ሟሉ። አብረሽ ማሻላ ነው። እንግዲህ በኋላ ሰው ሆኗል አይደለ? እንግዲህ ተቀይሯል። ለልጁማ ሳይሆን አይቀርም። እኔ እምዝህ አለይኩም ያው የምትሰጡ አለ ያ ስጦታ ጊፍት ምናምን እንግዲህ ፓምበርስ ነው የሚያስቸግረው አገራችን ላይ እንግዲህ ወተት የልጅ ታትወልድ ብላ ብሎ የለ አማራ ታትወልድ ብላ ብሏል ያገሬ ሰው። ተወለድከ በኋላ ለልጅ ነው ፓምበርስ አለ ወይ ሀሊብ አለ ወይ ወተት አለ ወይ እንደዚህ እያሉ እየጠያየቁ ነው የሚገቡት። ዛሬ ምን አልቋል?
ጡጦ ምን ተሰበረ፣ ሌላ ጉዛዝ ብርጭቆ የጉዛዝ ጡጦ አለ አይደለ? እሱ ነው እዛ ሀገር የሚጠቀሙት ለህፃን ልጆች። ተሰበረ፣ ሌላ አምጣ፣ እንደዚህ ፓምፐርስ ያልተስማማው ሞተት ያልተስማማውም ቀይርለት። እንደዛ እንግዲህ ልጅ ሲወለድ በቃ ይሄ ሁሉ ነገር አለ። አስባችሁበት። እንቅልፍ መተኛት የለም እንደ ልባቸው ልጅ ሲመጣ እንግዲህ እናት ሲኮን በየደቂቃው ሚያው ያለ ሰዓት ቁጭ እያላችሁ ልጃችሁን መንከባከብ አለብሽ። ሩታ እኮ ቤተሰቦቿ አለ፣ እናቷ አለች፣ ብዙ አለ። ስትወልዱ ወላሂ ውይ ብስሚላህ ቤተሰብ ጋር ውለዱ። እሺ በተለይ እናት ካለች በጣም ደስተኛ ናችሁ። ማሻአላ ታድላችሁ። በተለይ ያለ እንቅልፍ ዲክም ስለሚላችሁ ወልዳችሁ ቤት ስትመለሱ እንቅልፍ ነው በቃ እንቅልፍ መተኛት ነው የምትፈልጉት። በዛ ሰዓት ግን ልጁ ደግሞ በየሰዓቱ የሚነሳ ያለቅሳል። ህፃን ልጅ ስለሆነ እሱን መንከባከብ ሌላ ሰው ያስፈልጋል። ግን ሰው ከሌላችሁ ግዴታ ነው ግዴታ። ያው ላያልፍ አይሰጥም አይደለ? ያልፋል ሁሉም ነገር እና ልጃችሁን መንከባከብ ግድ ይላል። ግን ሩታዬ ማሻላ ገንፎውንም አጥሚቱንም ልጇንም የሚንከባከቡላት በዙሪያዋ እህቶች አሉ። እናቷ አለች ማሻላ ገና ሸባብ ነች እናቷም። አላህ ይከሊላ ኢንሻአላህ እድሜያቸውን ረጅም ያርግላት እና በሰላም ታርሰሽ ውጭና ደግሞ ምናይሽ አድርገሽ ነው ምለው። ሩታ አልፍ መብሩክ ብያለሁ። አልፍ መብሩክ አልፍ መብሩክ መብሩክ እንኳንም በሰላም ወለድሽ ነው ምለው። አልፍ መብሩክ ብለናል። ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛ። አገራችንን ሰላም ያደርግልን። አገራችንን ሰላም ያደርግልን። ያለው አገባ ያግባ፣ ያገባም እንደዚህ ፍሬውን ባይኑ አላህ ያሳየው። ያው የሰው ልጅ ህይወት እንደዚህ ናት። መካነ ስራም ሰራ፣ መኪናም ኖሮ፣ ልብስም ኖሮ፣ ቤትም ኖሮ፣ ብርም ኖሮ በቃ ዋናው ድምቀቱ ልጅ ነው። ገባችሁ አይደል? ልጅ ካላለበት ማግባት እየቻላችሁ አናገባም ብላችሁ ዝም ብላችሁ የምትቀመጡ አግቡ፣ ውለዱ። ልጅ በልጅነት ደስ ይላል፣ አብሮ ያርጋል። ለምን ምንም ብትሰበስቡት ልጅ የሌለበት ቤት ባዶ ነው እና ልጅ ድምቀት ነው። ልጅ ያነጋግራል። ያው ልጅ ደግሞ ሷሊህ ልጅ ጥሩ ልጅ ከሆነ እናንተም ስታረጁ እናንተን ትሪት ያደርጋል። የሆነች ቲክታክ ላይ ማያት ልጅ አለች ማሻአላ ባረከላው። አዎ አሜሪካን ሀገር ነው የሚኖሩት እና እናቷን ወስደ እናቷን ስትንከባከብ አቤት ማሻአላ። እና ወንድ ልጅ አላት እናቷን በቃ ማሻአላ በጣም ነው እናቷን ታገር ቤት አምጥታት አሜሪካን ሀገር እንዴት እንደምትንከባከባት እኔ ቀናለሁ ማሻአላ። እና ልጅ አላት። የኔም ልጅ እናቴን እየተንከባከብኩ ነው አየሃት አለችው። አየህ አለችው። አዎ አላት። አንተም ነገ የእጄን እኔን ማየ እኔም እንከባከብሻለሁ። ልጆችን እንደዛ እያደረጉ ማሳየት እንዴት እንደምትንከባከቡ ፍቅር እንደምትሰጡ የቤተሰብ ፍቅር እንዴት እንደሚሰጡ ህፃን ልጅ እንደዛ ሆኖ ታደገ። እኔም በቃ ባገኘው እናቴ እንደዚህ ነው የምንከባከባት። በነገራችን ላይ የሰው ልጅ የእጁን ነው የሚያገኘው የእጁን ማለት ነው። እናቱንና አባቱን ተተንከባከበው ብድር በምድር ማለት ነው ይከፍላል፣ አላህ ይከፍላል። እና ቤተሰቦቼ አላህ ይወፍቃችሁ፣ ወልዳችሁ ሳሙ። በመዳም ቅመም ቤት የምትንከራተቱ በመዳም ቤት ያላችሁ እህቶቼ ቤት ሰርታችሁ ወገባችሁን እስር አድርጋችሁ ምን የመሳሰለ ቤት ሰርታችሁ ሁሉን ነገር አድርጋችሁ የተቀመጣችሁ አላችሁ እና ደግሞ በዛ ላይ ልጅ ሲኖርበት ነው ዋናው ነገር። አንድም ሁለትም ሶስትም ውለዱ። አላህ ይወፍቃችሁ እህቶቼ፣ አላህ ይወፍቃችሁ። የሚያዝንላችሁ የሚንከባከባችሁ ጥሩ ባልሰጧችሁ ፈጣሪ አላህዬ ያው አላህ የፈለቀው አይደለም እና አላህ ይወፍቃችሁ ነው የምለው። ላይክ፣ ሼር፣ ሰብስክራይብ አድርጉ። ድጋሜ ሩታ አልፍ መብሩክ ብያለሁኝ። እንኳን ደስ አለሽ፣ እንኳን በሰላም ገላገለሽ። ግን ምጡ በጣም ከባድ ነበር። እኔ ለራሱ ስታሳዝነኝ ምስኪን እና አልሐምዱሊላህ። ያው እናቶች እንደዚህ እኮ ናቸው። ወልደሽ ቅመሽው ይሄ ትልቅ እርግማን ነው። እውነት የሰው ልጅ ወልዶ መቅመሱ ክፉንም ደጉንም ማየቱ እንደዚህ ነው እላችኋለሁ። ላይክ ሸር አድርጉ ነው የምለው። አላህ ሀገራችንን ሰላም ያደርግልን። ሰላም ለሀገራችን፣ ሰላም ለሀገራችን፣ ሰላም ለሀገራችን፣ ሀገራችንን ሰላም ያደርግልን። እህቶቼ በያለንበት ዓለም ዳርቻ ሰላማችን ይብዛ። እኔ ከወዲሁ ልሰናበታችሁ። ላይክ ሼር ሰብስክራይብ አድርጉ። ምንም አይከፈልበትም፣ ምንም አይከፈልበትም። የእናንተ ላይክ ሰብስክራይብ ሼር ማድረግ ለእኔ ግን ለቻናሌ ለውጥ ይኖረዋል ማለት ነው እና ይሄንን ቻናል ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ላይክ አድርጉ ወንድሞቼ እህቶቼ፣ ምንም አይከፈልበትም።
ያሰባችሁትን ሁሉ አላህ ያሳካላችሁ፣ ከመጥፎ ነገር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን እላችኋለሁ። ውድና የተከበራችሁ ወሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰው ብያለሁ።